ሰላም ዩቲዩብ እንዴት ናችሁ? ዛሬ በሶሻል ሚዲያውን እያጨቃጨቀ ያለ ጉዳይ በሼህ ዑመር እድሪስ እልፈት ምክንያት ትላንት እንደምታውቁት ሼህ ዑመር እድሪስ ወደ አኼራ ሄደዋል። በዛ ምክንያት ዛሬ ሶሻል ሚዲያው ላይ በሁለት ጎራ ተኩኖ ጭቅጭቅ ተነስቷል። ያንን በማስለመከት የሆነ ነገር ብንል የጭቅጭቁ መንስኤ ደግሞ እሳቸው ወሲያ ባደረጉት ወይ ደግሞ የመጨረሻ ንግግራቸው ቀብሬን ቤቴ ላይ አድርጉልኝ ብለዋል። ከዚህ በፊት አዲስ አበባ መስተዳደር ለአዲስ አበባ መስተዳደር በሰጡት ጥያቄ መሰረት ከቤታቸው ላይ ተቀንሶ 1000 ካሬ ለመቃብርነት ተብሎ ነበር በታከለ ኡማ ጊዜ ዛሬ 6 ዓመት። ግን እስካሁንም ያው አንድ ሰው አልተቀበረበትም። እሳቸው አሁን እዛ ነው ቀብሬ ያው ከቤት ያጠገብ አድርጉልኝ ያሉት እና በዛ ምክንያት የሱና ባልተቤቶች እና የእሳቸው ወዳጆች ደጋፊዎች ደግሞ ጥዝጥዝ እየተከራከሩ ነው። ያም ምክንያቱ ዋናው እንዴት ቤታቸውን መቃብር ታደርጋላችሁ፣ እንዴት ኢትዮጵያ መጅሊስ እንዴት ዝም ይላል በሚል ነው። በሀገራችንም አንዳንድ ቦታዎች እንደምናየውና በዓለም ቱርክ ምናምን ባሉ ቦታዎች እንደዚህ በዛ ሰዓት አስተማሪ ነበሩ ሼህ የነበሩ ሰዎች እንደዚህ ቀብራቸው እንዲጎበኝና ሰዎች ከዛ የማይሆን ነገር እንዳይሽርክያ ተግባራት ሲደረጉና ያለን አለ እና እዚህም ሀገር ያው አንዳንድ የሚቆረቆሩ ወንድሞች ለዲኑ ብለው ነው። ምንጊዜም ዲን ከማንም ይበልጣል፣ ዲን እንዳይፈርስ እንደዚሁ የሚናገሩ ሰዎች አሉ። ይሄኛው ከአሁን በኋላ እዚህ ከተደረገ ቀብሩ ቤታቸው ላይ ኮልና አውል ተሰርቶ ብዙ ሽርክያት፣ ምክንያቱም በሐያት እያሉም ሰውየው ሰዎች መተው እግራቸው ላይ ድንበር ይታለፍባቸው ነበር። አሁን ደግሞ ጭራሽ ቤታቸው አካባቢ ቀብራቸው ከሆነ በጣም ከባባድ ወንጀሎች የሚሰሩበት ነውና በእኛ ጊዜ በእኛ ዘመን እንደዚህ አይነት ነገር ተደርጓል ተብሎ መወቀስ አንፈልግም፣ አላህም ደግሞ ይጠይቀናል ብለው ወንድሞች አስተያየት እየሰጡበት ነው። ደግሞ አንደኛው መረጃቸው የአላህ መልእክተኛ አለይሂ ሰላቱ ሰላም ያሉት ቀብራችሁን ቤታችሁ ላይ አታድርጉ ብለው የጠቀሱት ሐዲስ ነው። ያንን መሰረት አርግተው ነው ወንድሞች ጥያቄ ያነሱ ያሉት። ከዛም ጎን ደግሞ ያሉት ያው ምንም አታመጡም፣ እኛ እንዲነን የምናከብረው ከዚህ በፊትም እንደዚህ ቃጥባሪ ምናምን ተኪዶ እንደሚያከብሩት እንደዛ ለማድረግ ነው ያሰቡት። ምን አገባን ነው የሚሉት። ያው በብዙ ነገር እንደዛ ነው የሚሉት እነሱ ብዙ ጊዜ ድንበር በማለፍ ነው የሚታወቁት። በዛ የተነሳ ነው ያው ክርክር እየተነሳ ያለው ለማለት ያክል። አንዳንድ ወንድሞች ሐቅን ከምንም የሚያስበልጡ ወንድሞች ወጥተው ሁኔታውን በግልጽ እየተቃወሙ ነው። አንዳንዶችም ያው ለፊትና ብለው ዝም ብለዋል። በእርግጥ ከዚህ በፊት ያሳለፉትን ነገር እያነሱ ማውራት ጥሩ አይደለም። አንደኛ ሞተዋል፣ ካላህ ከስራቸው ጋር ተገናኝተዋል፣ ቤተሰቦቻቸውንም ያቆስላልና ያው ሀዘን ያለ ሰው ከባድ ነው። እንዴት እንደሚመጣለትም እንደሚያንቋሽ ሰው ይገርመኛል። ግን የሚደረገው ነገር ግን ከቀብሩ ጋር በተያያዘ ትክክል እንዳልሆነ በስነ ስርዓት በሚገባው መልኩ መጠየቅ ዲኑም የሚፈቅደው ነገር ነው። ግን የሰው ድንበር እየታለፈ አለመናገር መልካም ነው። ሌላ እንደዚሁ እያነሳን መረጃ ካለ መጥቼ ሼር አደርጋችኋለሁ።